መሬማ የድሮ የንጉስ ልጆች ስም ነው። መሬማ በቴዲ አፍሮ ዘፈን ግን የየመን ከዳማ ወይም ባሪያ ሆናለች። ይህንን የ1400 ዓመት አሳዛኝ ታሪክና የቴዲ አፍሮ ቅኔ አብረን እንመልከተው። ማዶ ባብል የምን ላላት በይ በቃ አይሆንም እያየሽው በትካዜ የምትጠርጊው ጎዳናው። ቴዲ መሬማ 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 ሲል 3 ጊዜ ጥሪ ያደርጋል። የሶስት ዓለም ጩኸት ነው። አንደኛው 1400 ዓመት ሙሉ ሲቃጠሉ ለኖሩት፣ ሁለተኛው ዛሬ ጦርነት ውስጥ ሆነው እየሞቱ ለሚገኙት፣ ሶስተኛው ዛሬ ይህንን ቪዲዮ ለምታየው ለአንተ ነው። መሬማ ፍቅር ዘፈን አይደለም። መሬማ በአረብ ሀገር ለምትኖረው ስደተኛ እህትም አይደለም። መሬማ ደምህ ናት። ግፏን፣ ጭቆናን፣ ሞቷን የማታቅላት እህትህ ነች። ለመሆኑ ቴዲ አፍሮ መሬማ የት ገባች ብሎ ሲጠይቅ ዝም ብሎ የጠፋችበትን ፍቅረኛውን እየፈለገ ይመስላችኋለን? በፍጹም። ዛሬ የምነግራችሁ ታሪክ በዜማ የታሸገ የታሪክ መርዝ ነው። መሬማ የፍቅር ዘፈን አይደለችም። መሬማ በየመን በረሃዎች ውስጥ በአሸዋ ተቀብሮ የቀረ ደም የሚንባባ የታሪክ እንቆቅልሽ ናት። ይህ ታሪክ ሰብአዊነትህን ካላነቃቃው ማንነትህ ተኝቷል ማለት ነው። እስከ መጨረሻው ተከታተሉኝ። ምክንያቱም መሬማ የት እንዳለች ዛሬ አብረን እንፈልጋትና እናገኛት። ወደ ታሪኩ ዝርዝር ከመግባቴ በፊት ይህ ፋክት ዴይሊ ነው። የሰብስክራይብ ብዜት ለማብዛት ሳይሆን እኛ እዚህ ቻናል ላይ የምንሰራው የተረሱ ሐቆችን ለማውጣት ብዙዎች የሚፈሩትንና የሚደብቁትን የታሪክ ቁስር በድፍረት የሚያወጣ ብቸኛ ቻናል በመሆኑ ነው። ፋክት ዴይሊ የታሪክ መስታወት ነው። ታሪኩ ሩቅ ነው። ከሩቅ ጊዜ ከ1400 ዓመት በፊት በ6ኛው ክፍለ ዘመን ዓለም የሚያውቃቸው 4 ታላላቅ መንግስታት ብቻ ነበሩ። ሮማ፣ ፋርስ፣ ቻይናና አክሱም። የአክሱም ንጉሥ ግርማ ሞገሱ እስከ ሮማ ቤተ መንግሥት ድረስ የድንጋጤ ንዝረት ይፈጥር ነበር። ንጉሥ ካሌብ በዝሆን ላይ ተቀምጦ የወርቅ ዘውድ ደፍቶ ሲመጣ ምድር ትርበተበት ነበር። ያኔ አክሱም የባህር ላይ ንግድና ኃይሏን የተቆጣጠረችበት የባህር አንበሳ ነበረች። በየመን ይኖር የነበረው ዙ ንዋስ የተባለ አይሁዳዊ ንጉሥ ክርስቲያኖችን በጉድጓድ ውስጥ እሳት አንድዶ መጨፍጨፉን ካሌብ ሲሰማ ደሙ ፈላ። የወንድሞች ደም በከንቱ አይፈስም ብሎ በቁጣ ተነሳ። ካሌብ 60 ትላልቅ መርከቦችን አሰናዳ። ከ70 ሺህ በላይ የሚሆን ግዙፍ ጦሩን እና ሰልጣኝ የጦር ዝሆኖችን አስከትሎ ቀይ ባህርን ሰነጠቀው። 70 ሺህ ጦር። ያኔ የመን በአክሱም አንበሳ ስር ወደቀች። ኢትዮጵያውያን ወታደሮች በየመን ምድር ላይ ቤተ መንግሥት ሰርተዋል። አብያተ ክርስቲያን አቁመዋል። ባህላቸውንና ደማቸውን ቀላቅለዋል። ያኔ መሬማ የሚለው ስም የክብር ስም ነበር። የነገሥታት ሴት ልጅ መጠሪያ፣ የልዕልቶች መታወቂያ ነበር። ሊብናን፣ ቤሩት፣ ካታር፣ ሳውዲ፣ ዱባይ። በግጥሙ ሊብናን፣ ቤሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ በአያት አምሳያዬን ብጠራት አሰማ መሬማ መሬማ ነበር ያለው። የዘፈኑ ዋና መልእክትም ይህ ነው የሚመስለኝ። በሳውዲ፣ በኳታር፣ በዱባይ በስደት ያላችሁ እህት ወንድሞችን ሳያችሁ ታሳዝኑኛላችሁ። ለእናንተ ባዘነው ልቤ አምሳያዬን ዘሬን የመን ያለችውን መሬማን ሳያት ብጠራትም አሰማኝም። ምክንያቱም መሬማ ቋንቋ አትችልም። ስትጨቆን፣ ስትገፋ፣ ስትገረፍ የንጉሥ ዘር ገዢ ጨቋኝ ዘር ተብላ
የመን ነው ተወልዳ የመን የኖረች የየመንን ቋንቋ ብቻ የምትረዳ አማርኛ የማትችል ነች። ዘፈኑ ለማን እንደተዘፈነም ይሄኛው ፓርት ነው ግልጽ አድርጎ የሚያሳየው። ቴዲ ዳስጣል በሚለው ዘፈኑ ብዙ ተቃውሞ ተነስቶበታል። እኔም 10%ን እጋራለሁ። በዚህ ደግሞ ሊደነቅ ሊከበር ይገባዋል ባይ ነኝ። በዚህ ልክ ጥበቡን ተጠቅሞ ለ1400 ዓመት የተረሳ ታሪክን ፈልፍሎ አስቦ በቅኔ ደርድሮ መሬማን አስቦ መምጣቱ የቴዲን ጥበብ ሳይናገር ታላቅ መሆኑን ስራው ይመሰክራል። ቴዲ አፍሮም የት ገባሽ መሬማ ካንቺ ሰው ተለየሁ፣ መንገዱን እያየሁ ካንቺ የተለየሁ፣ ካንቺ ሰው ተለየሁ፣ ልብ በሉ ሰው ነው ያለው። ያ ህዝብ ከሰው ዝርዝር ወጥቷል፣ ከሰው ተለይቷል። ቴዲ ይሄንን ያውቃል። የአክሱም ስልጣኔ ጀንበር ስታዘቀዝቅ አረቦች ምድሪቱን ሲውጡ ያ ዘር ቀረ፣ ብቻውን ቀረ፣ ሰሚ ሳይኖረው ቀረ። አረቦች ምድሪቱን ሲቆጣጠሩ ያ ህዝብ ምን ሆነ? በሁለት ቃላት ሰዎች ከሰዎች ዝቅ አደረጓቸው። አል አክዳም ወይም ትርጉሙ ባሪያዎች ወይም ከዳማዎች። ያ ሰው ዘሩ ካሌብ ዛሬ ባሪያ ተባለ። ያ ሰው አጥንቱ ኢትዮጵያ ዛሬ እርኩስ ተባለ። ያ ሰው ዙፋን ላይ ሊቀመጥ የወለደ ዛሬ ቆሻሻ ሊለቅም ቀረ። ኢትዮጵያን ጀግኖች ሰፈሩ፣ ሴቶቻቸው ልጅ ወለዱ፣ ልጆቻቸው ልጅ ወለዱ። ያ ዘር የካሊብ ደም የኢትዮጵያ አጥንት የመን ምድር ላይ ሰረጸ። ከ3 ሚሊዮን በላይ የኢትዮጵያ ደም ተሸካሚዎች የመን ይኖራሉ። ስማቸው አልሞሐሚሽን የተጣሉት ቤታቸው ፕላስቲክ፣ ከከተማ ዳር ቆሻሻ አቅራቢያ ትምህርት ቤት የለም፣ ሆስፒታል አይቀበላቸውም። ምክንያቱም የድሮ ገዢዎቻቸው የድሮ አሰቃዮቻቸው ልጆች ናቸውና። ወደየት ልሄድ አይኖች የዘጋ ወደየት ልሄድ ምን ሆኜ ልልቀቅ ያለው ቴዲ አፍሮም ወደየት ልሄድ ይህ ያክዳማዎቹ ቃል ዜጋ አይደለህም፣ ሰው ብለውም አይቆጥሩም፣ ወዴት ትሄዳለህ? ጦርነት ሲመጣ ቦምብ መጀመሪያ የሚወርደው በፕላስቲክ ጎጆቻቸው ላይ ነው። ዩኤን አያቸውም። ዓለም ዝም ብላለች፣ ሰሚ ጠፋ። እነሱን እኛ ብቻ ነን ልንሰማቸው የምንችለው። ኢትዮጵያ ብቻ ናት ሰሚ ልትሆናቸው የምችለው። መሬማ የአረብ ስም አይደለም። መሬማ የሀበሻ ልዕልቶች ስም ነው። ዙፋን ላይ ትቀመጥ የነበረ ስም። ያቺ መሬማ ዛሬ ቆሻሻ ትጠቅማለች። መሬማዎች የመን ውስጥ ትምህርት ቤት አይገቡም፣ ሕክምና አያገኙም። ስራቸው ቆሻሻ መጥረግ፣ ቧንቧ መጠገንና የከተማ ጽዳት ብቻ ነው። ይህ ካልሆነ ግን በረሃብ እንዲሞቱ ይደረጋል። ይህ ሁሉ ግፍ የሚፈጸምባቸው ደግሞ በአንድ ወቅት ምድሪቱን ገዝተዋት ነበረ በሚል የታሪክ በቀል ነው። ፍቅርሽ እንደ ጅራት በደሜ ውስጥ ፈሷል። ያ ፍቅር የኢትዮጵያ ደም ነው። እኔን ያመመኝ ማንም አላወቀው። ያለችበትን ሰው የለም የጠየቀው። የናፈቀች ልቤ በአንቺ ሰበብ ቆስሏል። ፍቅርሽ እንደ ጅረት በደሜ ውስጥ ፈሷል ያለው ቴዲ አፍሮ ያለችበት ሰው የለም የጠየቃት። ይህ ቴዲ እኛን የሚወቅስበት ቃል ነው። ኢትዮጵያ ሁሉ ዝም ብሏል። ዘመዱ የት እንዳለ አያውቅም። ያ ጥቁር ሰው የካሌብ ልጅ ነው። ያ ቆሻሻ ጠራጊ የኢትዮጵያ ንጉሥ ቀጥተኛ ዘር ነው። ደማቸው ይጮሃል። ከሞላ ጎደል በጥቂቱ የመሬማ ታሪክ ይህንን ይመስላል። ምን ሰማችሁ? ምን ተማራችሁ? ምን ገረማችሁ? ምን አሳዘናችሁ? ሁሉንም ኮሜንት ላይ አስቀምጡት። ያላችሁበት ሰላም ሁኑ።